ሰላም ቤተሰብ በያላችሁበት እግዚአብሔር ሰላምታ ከናንተ ጋር ይሁን። ዛሬ ማቀርብላችሁ ታማኝ አገልጋይ ማን ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ስያሜ የአብይ ጾም ስድስተኛ እሁድ ወይም ሳምንት ገብርኄር ይባላል። ስያሜውን የሰጠው ኢትዮጵያዊው ሊቅ ቅዱስ ያሬድ ነው። ከአምስቱ መጽሐፍቶች አንዱ በሆነው ጾመ ድጓ የአብይ ጾም ሳምንታት ስያሜዎች ከነ ስርዓተ ማህሌቱ አዘጋጅቷል። ስለዚህ በስድስተኛው የአብይ ጾም ሳምንት ከዋዜማ ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን ወይም ታማኝ አገልጋይን የሚያወሳ ነው። ለዚህ ምሳሌ እንዲሆነን በማቴዎስ ወንጌል ላይ የተጻፈውን እናነሳለን። አንድ ባለጸጋ ሰው ባሪያዎቹን ጠርቶ ለአንዱ 5 መክሊት ሰጠው፣ 2 መክሊት ሰጠውም አለ፣ 1 መክሊት ሰጠውም አለ። ከዚህ በኋላ ወደ ሩቅ አገር ሄደ። 5 መክሊት ተቀበለው፣ ወጥቶ ወርዶ ሌላ 5 አትርፎ 10 አደረገ። 2 ተቀበለውም አትርፎ 4 አደረገ። 1 መክሊት ተቀበለው ግን ሂዶ መሬትን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት። ከዚህ በኋላ ጌታቸው መጥቶ ተቆጣጠራቸው። 5 መክሊት ተቀበለው፣ ጌታዬ 5 መክሊት ሰጥተኝ ነበረ፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኝ ነበረ፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌያለሁ። አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ እንደሆንክ ስላወቀው መሬትን ቆፍሬ ቀበረኋት፣ እንኋት መክሊትህ አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ለሚያተርፍ በሰጠሁት ነበር። የዚህን መክሊት ውሰዱና 10 መክሊት ላለው ስጡት። ላለው ይሰጡታል፣ ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበት ጨለማ ጨምሩት አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 25። ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉት ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም በአገለገለው አገልግሎት ዋጋውን ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉ፣ ሰነፎች ደግሞ ጥርስ ማፋጨት፣ ስቃይና ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። ከላይ ያነሳነው የቅዱስ ወንጌል ቃል ታማኝ አገልጋይ ማን ነው? ይህ እያንዳንዱ በአርአያ እግዚአብሔር ተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆች ይጠበቃል። እግዚአብሔር አምላክ እያንዳንዳችን እኛም የሰው ልጆች እግዚአብሔር በአምላክ በሰጠን ጸጋ እንድናገለግል ፍቃዱ ይሁን። ይቆየን።